ጤና ይስጥልን ተመልካቾቻችን፣ ዛሬ አንድ መረጃ ስለ አንዱዓለም ጎሳ ሚስት መሞትን የሚመለከት አንዳንድ ቪዲዮዎች ከሶሻል ሚዲያ ላይ ይዤ መጥቻለሁ። እስከ መጨረሻው ቪዲዮን ይዩት። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረግ እንዳትረሱ። እናንተም ሐሳባችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮ። የቀነኒ የአሟሟት ሚስጥርና የወጡት ያልተጠበቁ መረጃዎች። ቀነኒ ድንገት እንደ ከዋክብት አብርታ የጠፋች ኮከብ ሆናለች። በቀነኒ ድንገተኛ ሞት በርካታ ኢትዮጵያውያን አዝነዋል፣ አልቅሰዋል። የቀነኒ ነገር አሁንም እንቆቅልሹ ያልተፈታለት ጉዳይ ሆኗል። ቀነኒ እንዴት ድንገተኛ ሞት ገጠማት? ድንገትስ እንዴት ልትሞት ቻለች? ከፎቅ ላይ ወድቃ ነው? ራሷን አጥፍታ ነው? ሰው ገሏት ነው? ከፎቅ ላይ ራሷን ወርውራ ነው ወይስ ከፎቅ ላይ ሰው ወርውሯት ነው? አሁንም ሊመለስ ያልቻለ ጉዳይ ነው። ቀነኒ ከመሞቷ በፊት ማታ ቲክቶክ እየሰራች ነበር። የሚያስገርመው ነገር የሰራችው ቲክቶክ ቪዲዮ በእጮኛዋ ሙዚቃ ነበር። ሌሊት ላይ ግን የለቀቀችው ቪዲዮ አንድ ቀን እንኳን ሳይሆነው ለመሞት በቅታለች። ድምፃዊ አንዱዓለም ጎሳ ከጫላ ቡልትሜ ጋር ግጭት ውስጥ ገብቶ እንደነበር እናስታውሳለን። የሁለቱ አርቲስቶች ግጭት በአባገዳ እርግ እንደተፈጸመም እናስታውሳለን። በተለይ ጫላ 15 ጊዜ በአንድ ዓመት ጊዜ ውስጥ የግድያ ሙከራ ተካሂዶብኛል ብሎ መናገሩ ብዙዎችን አስገርመው ነበር። አንዱዓለም ጎሳ ከሌላኛው ታዋቂ የኦሮሞኛ ዘፋኝ ጋር በአንድ ክለብ ውስጥ በሴት ተጣልተዋል የሚል ክስና ወንጀላ ቀርቦባቸው እንደነበረም እናስታውሳለን። ከሚዲያ ላይ ስሙ የማይጠፋው አንዱዓለም አሁን ደግሞ መሪር ሐዘን ገጥሞታል። እጮኛውን የወደፊት ሚስቱን በሞት ተነጥቋል። የሞዴል ቀነኒ አሟሟት ጉዳይ አነጋጋሪነቱ እንደቀጠለ ነው። የአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ ፖሊስ ሌሊት መኖሪያ ቤቷ ከሚገኝበት አፓርታማ ህንፃ ላይ ከኪችን በረንዳ ከመውደቋ የዘለለ መረጃ ለጊዜው የለኝም፣ እጮኛ የሆነውን ድምፃዊዋን ደግሞ መረጃ እስካጣራ ድረስ በቁጥጥር ስር አውየዋለሁ ከማለት የዘለለ ዝርዝር መግለጫ አልሰጠም። ነገር ግን ለሚዲያዎች ማስጠንቀቂያ አዘለ ምክሩን ፖሊስ ማጋራቱን የእናንተው መንፈሳዊ ሚዲያ ሰምታለችም። ሟቿ ወጣት ቀነኒ ከመሞቷ በፊት ተገኝታበታለች የተባለው ፎቶ ቤት ባለቤትም አነጋጋሪ የድምጽ ቅጂ ወጥቶበታል። በዚህ የድምጽ ምልልስ ላይ ለመጨረሻ ጊዜ ከሟች ጋር የነበረው ፎቶ አንሺ ስለ ሟች ሐሳቡን ሲሰጥም ይደመጣል። ሚዲያችንም ይህንን ምልልስ በመረጃ ሰዓቷ ወደ እናንተ ልታደርሰው ይዘዋለችም። በተጨማሪም ሟቿ ወጣት ከመሞቷ አስቀድሞ የቀረጸችው ቪዲዮ ላይ የተጠቀመቻቸው ቃላት ምን ታይቷት ይሆን እያስባለም ይገኛል። አብዛኛውን ጊዜ ህይወቱን የሚጠፋ ሰው ህይወቱን የሚያጠፋው የሚያውቀው ሰው አብዛኛውን በጣም የተወሰኑ ሰዎች ናቸው። በዝም ብሎ በብጥብጥ ወይ በሮድ ሬጅ ኦር የሆነ ሱፐርማርኬት በመጣላት በመጠጥ ቤት በጣም ጥቂት ሰዎች ናቸው። አብዛኛው ሰው የሚሞተው በቅርብ ሰው ብቻ ሳይሆን ማለት በትዳር አጋሩ አብዛኛው ሰው የሚሞተው። ስለዚህ የመጀመሪያ ሰስፔክት የሚሆነው እዛ ቤት ውስጥ ያሉ ሰዎች ናቸው። ቢኮዝ ለወንጀሉ በጣም ቅርብ የሆኑት እነሱ ስለሆኑ ማለት እነሱ ነው መጀመሪያ ወደ ጣቢያ ይዘው የሚሄዱት ለመጠየቅ ማለት ነው። ያ ደግሞ ማለት በህጉ መሰረት ከሄዱ ማለት you are innocent until proven guilty ነው። ያ ግለሰብ እንዳይርቅ እንዳይሄድ ጥናት ተደርጎ ምርመራ ተደርጎ እስኪረጋገጥ ነው እንጂ የሚያዘው ወንጀለኛ ነው ማለት አይደለም። ከሆነ እንዳያመልጥ ነው፣ ካልሆነ ነፃ ይለቀቃል። ስለዚህ አንድ ሰው እስር ቤት ገባ ወይ ደግሞ በፖሊስ ቁጥጥር ስር ዋለ ማለት ክስ እስካልተመሰረተበት ድረስ ንጹህ ነው ሜንታሊቲው። ላይክ ህጉ እንደዛ ነው የሚለው። ግን አውቀው ለካሜራ ምናምን ካቴና አድርገው ምናምን ያሳዩና ማህበረሰብ ኮርት ኦፍ ፐብሊክ ኦፒኒየን ወንጀለኛ ሊያደርግ ይችላል ማለት ነው። ገብቷቸዋል። ስለዚህ አሁን እዚህ ጋር ቤት ውስጥ የተፈጠረውን ነገር የሚያውቁት ሁለቱ ናቸው፣ ሟችና እሱ ማለት ነው። እሷና እሱ ራሷን ልታጠፋ ከአንድም ሁለቴ ሞክራለች ማለት እኮ ማለት ነው ይሄ ሰውዬ ነፃ ወጣ ከእስር ቤት። አንድ ሐሳቤን አዳምጡት እስቲ። ስለ ቀነኒ አዱኛ ለመናገር ነው የመጣሁት። ቀነኒ አዱኛ በመሞቷ በጣም አዝነናል። ብዙዎቻችን ልባችን ተሰብሯል። ምክንያቱም ወይ አላረጀችም ወይ አልታመመችም። አንኤክስፔክትድ ነገር ነው የሆነው። በቃ ያልተጠበቀ ነገር ነው። በጣም ታሳዝናለች። ብዙዎቻችን አዝነናል። ጥሩ ልጅ ነች፣ መስራት የምችልበት ብዙ ነገር መቀየር የምችልበት ጥሩ ነገር ላይ ያለች ልጅ ነው። እንደዚህ ደስተኛ የነበረች የምትጫወት ልጅ ነው እንዲሆን አይሰማነውና ብዙዎቻችን ተሰምቶናል፣ አዝነናል። አንዱዓለም ጎሳም ደግሞ ወንድማችን ነው፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው እና አብረው መሆኑ አግኝቻቸው አውቃለሁ። ያዩዋቸው ጥሩ ሰዓት ሲያሳልፉ ነው።
ጥሩ ጊዜ ላይ ያሉ ነው ያገኘኋቸው። ከዛ በኋላ ምን አፕን እንዳረጋ አላቅም። እና ብዙዎቻችሁ አሁን ህግ ይዞታል ጉዳዩን። ህግ አጣርቶ ይፋ እስከሚያደርገው ድረስ መቸኮል የለብንም። ጥፋተኛም ሆነ አልሆነም እስቲ አንቸኩል። ይሄ ልጅ አልተጎዳም ማለት አይደለም። የሰው ልጅ ምን እንደሚሰራበት አታውቁም። አንዱዓለም በጣም ሀምብል ልጅ ነው፣ ጥሩ ልጅ ነው፣ የዋህ ልጅ ነው። ምን እንደተደረገበት አላውቅም። ሴት ላይ ጓደኛዬ ላይ እንደዚህ አይነት ነገሮች ስሰማ ሲነገር ሚዲያ ላይ ሳይ አሮን ነው ማላውቀው አንዱዓለም ነው እየሰማ ያለሁት። እና በጣም አዝነናል ብዙዎቻችን። ግን ልጁን እንደዚህ እንደ ጭራቅ ምናምን አድርጋችሁ አታውሩ። ስታቁት እኮ ሲዘፍን ነው። አብዛኞቻችሁ በጥሩ ዲሲፕሊኑ ታቁታላችሁ። የሆነ ሰዓት የሚባለው የሚቀየረውን አንዱዓለም አላውቀውም። ገባችሁ አይደለ? ስለዚህ ነገሮች እስኪጣራ አትቸኩሉ። ልጁ አሁን እሷ በመሞቷ ደስተኛ ይመስላችኋል? በቃ የሚደሰት የሚረካ ይመስላችኋል? አየዋየው ከምነግርህም በላይ ልብ ከኔ ርቋል እንደ ሰማይ ከነበረው አንሶ ሳይፍቅረ ከፋኝ መልሶ Kanani ko kano ko kunu kana mo soba